ጤና ይስጥልን እንደምን አላችሁ ድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን በዛሬው ቪዲዮአችን ላይ እጅግ በጣም ጠቃሚ ነገር ታገኙበታላችሁ። ዲግሪ ከሌላችሁ የትምህርት ደረጃ ከሌላችሁ ወይም ምንም አይነት ዕውቀት ሳይኖራችሁ ኦንላይን ስራ ላይ ተቀላቅላችሁ እንዴት ገንዘብ መስራት እንደምትችሉ በዚህ ቪዲዮ ላይ አሳያችኋለሁ። ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ናሁም እባላለሁ። ኦንላይን ስራና ቴክኖሎጂ ላይ የምሰራበት ዩቲዩብ ቻናል ነው። ከተመቻችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ብዙዎቻችሁ ቪዲዮአችንን ታያላችሁ ግን ላይክ አታረጉም። ፕሊዝ ሁላችሁም ላይክ እያደረጋችሁ ጀምሩ። የእናንተ አንድ ላይክ ለኛ ሞራል ይሆናል። እንደምታውቁት ብዙ ቪዲዮቻችን ኢትዮጵያ ውስጥ ስለሚታዩ ሪቪው ላይ ቀነስ ይላል። ስለዚህ በዛሬ ቪዲዮ ላይ ማሳያችሁ ምንም ዕውቀት ሳይኖራችሁ ኦንላይን ላይ መታችሁ ጥሩ ገንዘብ እንዲመስራት እንደምትችሉ አሳያችኋለሁ ማለት ነው። ቀጥታው ወደ ጉዳዩ ንግባ። ኢትዮጵያ ውስጥ እንደምታውቁት ፎሬክስ ትሬድ፣ ክሪፕቶም ሌላ ነገሮች ትንሽ አሁን ኦብስታክል እየገጠማቸው መጥቷል። በሩል ህግ ደግሞ እንደምታውቁት ኤክስቼንጆችም እየተዘጉ ፒቱፒም እያቆመ ክሪፕቶ ማስቴት ማስቀመጥ እንደማይፈቀድ በጣም በተደጋጋሚ መንግስት አሳውቋል ማለት ነው። ስለዚህ ኦንላይን ስራ ላይ ተሰርተው ህይወታችንን ሊቀይሩ ከሚችሉ አንደኛ ስራ ውስጥ ምን ሆኗል? ዩቲዩብ ሆኗል። ብዙ ሰዎችም ከዛ ወደ ዩቲዩብ እንደሚመጡ አልጠራጠርም። ስለዚህ ዩቲዩብ ላይ ሁላችሁም ከዚህ ቪዲዮ በኋላ በእርግጠኝነት ቻናል ጀምራችሁ ቪዲዮ እንደምትለቁ እርግጠኛ ነኝ። ብዙ ሰዎች ዩቲዩብ ቻናል ለምን አትጀምሩም ወይም ዩቲዩብ ቻናል ለምን አከፍቱም ሲባሉ ማቀው ነገር የለም መስራት አልችልም የዩቲዩብ ሐሳቦች የሉኝም ይላል። ዛሬ ላይ ያለምንም ዕውቀት ያለምንም ሐሳብ እንዴት በቀላሉ ክሬት ማድረግ እንደምትችሉ ላሳያችሁ። በመጀመሪያ ብዙ ሰው ዩቲዩብ መጀመር ሲያስብ የሚከብደው ነገር ዩቲዩብ ላይ መጥቼ ምን እሰራለሁ፣ ምን አወራለሁ፣ ምን ነገር አከናውናለሁ የሚለው ሐሳብ በጣም ብዙ ጊዜ ወደ አይምሮአችን ይመጣል። ታዲያ ዩቲዩብ ላይ መተን ምንም እንሰራውን ካላወቅን እንዴት በቀላሉ ማግኘት እንደምችል ላሳያችሁ። ቀጥታ ጂሜናይ ላይ መቼም ይሄ ጂሜናይ ሁላችሁም ስልክ ላይ አለ። ስለዚህ ወደ ጂሜናይ እገባለሁ። የመጀመሪያ ስራዬ ስለዚህ የመጀመሪያ ስራዬ ኒች ወይም የዩቲዩብ ቪዲዮ መሰራበትን ሐሳብ ስለሆነ ምን እለዋለሁ 10 ዩቲዩብ ሐሳቦች ስጠኝ። ቀላል ነው በጣም ልጀምር ፈልጌ ነው። ከፈለጋችሁ እንግሊዘኛ ያው አማርኛ ብዙ ሰው ስለሚችል ብዬ ነው። እንግሊዘኛ ካልሆነ ደግሞ በድምጽ ማውራት ትችላላችሁ እንደ ሰው ደውላችሁ። ስለዚህ 10 የዩቲዩብ ሐሳቦችን ስጠኝ ልጀምር ፈልጌ ነው እላለሁ። በደንብ ተከታተሉኝ። ከዛ እዚህ ጋር ጂሜናይ አሁን ላይ አሪፍ ይታያሉ ተብሎ የሚያስበውን 10 ገምግሞ የትምህርት ሐሳቦችን ይሰጠናል ማለት ነው። እዚህ ጋር እንደምታዩት 10 ሊሞላ ነው። 10 ሰጥቶኛል። ኦኬ የመጀመሪያ የሰጠኝ ምንድነው? የቴክኖሎጂ እና የስልክ ግምገማ። ለምሳሌ ስልኮችን ሪቪው ማድረግ። እያንዳንዱ ስልኮችን ይዛችሁ መታችሁ የቴክኖሎጂ ሪቪው ማድረግ። እነዚህ ምንድነው? ስልኮችን ሪቪው ስናደርግ ምን ይጠቅመናል ካላችሁ ሪቬኗቸው ሃይ ስለሆነ የተሻለ ኢንካም የማምጣት ይችላል። ሁለተኛው የትምህርትና ክህሎት ቱቶሪያል። ለምሳሌ የምታውቁትን ሙያ ለማስተማር ቪዲዮ ኤዲቲንግ ይሆናል፣ ግራፊክ ዲዛይኒንግ ይሆናል፣ ቋንቋ ይሆናል፣ የዲጂታል ማርኬቲንግ ትምህርቶች ይሆናል። እነዚህ ትምህርቶች ዩቲዩብ ላይ ከፍተኛ ክፍያ ከሚያገኙ ኒቾች ውስጥ አንዱ ነው። ስለዚህ ይሄን መምረጥ ትችላላችሁ። ሴቶች ከሆናችሁ ወንዶችን ብትሆኑ ደግሞ የምግብ አሰራር ዩቲዩብ ላይ የምግብ አሰራር ከፍተኛ ገንዘብ ከሚሰራ ኒቾች ውስጥ አንዱ ነው። ለምን ካላችሁኝ በብዛት ውጭና ዩሮፕ አረብ ሀገራት ላይ የመታየት እድሉ ከፍተኛ ስለሆነ። የግል እድገትና ተነሳሽነት ሞቲቬሽን ቪዲዮዎች። ለምሳሌ የሞቲቬሽን ቪዲዮዎች መስራት ትችላላችሁ። ቡኮችን ሪቪው ማድረግ። ለምሳሌ የሞቲቬሽን ቪዲዮዎች ሲባል እዚህ ጋር መታችሁ በርታ ምናምን ብቻ ማለት ሳይሆን መጽሐፎችን ሪቪው ማድረግ ትችላላችሁ። አስተማሪ ታሪኮችን በድምጽ ሪኮርድ አድርጓችሁ ኢሜጆችን ደግሞ ጄኔሬት አስገብታችሁ መስራት ትችላላችሁ። ቭሎግ እና የዕለት ተዕለት ህይወት ቭሎግ መስራት። ለምሳሌ የኔ ህይወት እንዲህ ነው ዛሬ እንደዚህ ዋልኩኝ ይሄን ነው ህይወት ዋልኩኝ የሚለው ቭሎግ መስራት። የቢዝነስና ቁጠባ ምክሮች። ለምሳሌ ገንዘብ ቆጥቡ፣ ቢዝነስ እንዲሁ በትንሹ ለማደግ አዋጪ ስራ ዘርፎችን እያላችሁ ሪቪው ማድረግ ትችላላችሁ። መዝናኛና ኮሜዲ። ለምሳሌ መዝናኛና ኮሜዲዎችን መስራት ትችላላችሁ። ለሰዎች የሚያስቅ ነገር። ውበትና ፋሽን በጣም እዚህ ኢትዮጵያ ውስጥ የጎደለ በጣም እኔ ዩቲዩብ ላይ ገብቼ አይቼ ካጣሁት ነገር ውበትና ፋሽን። የፀጉር እንክብካቤ 10 ጠቃሚ የፀጉር ቅባቶች ፀጉራችንን በፍጥነት ለማሳደግ። ይህንን ቪዲዮ ካያችሁ ፀጉራችሁ ያድጋል። እነዚህ አይነት የውበት እንክብካቤዎችን። የፊት ማክስ አሰራር። ለምሳሌ ፊታችን እንዴት ቀይ እንደሚያደርግ የሚያሳይ የፊት ማክስ አሰራር። ፊታችን ቀይ ነው ያሳያል። ያማረ ፊት እንዲኖረን የተዋበ ፊት እንዲኖረን ብላችሁ የፊት ውበትና ሜካፕ ማሳየት ይችላላችሁ። በይበልጥ ሴቶች እዚህ ላይ ተሳተፉ። የታሪክና ያልተስማሙ እውነታዎች። ስለ ኢትዮጵያ ታሪክ ይሆናል፣ ስለ ዓለም ታሪክ ይሆናል፣ ስለ ናዚ፣ ስለ ጀርመን፣ አሜሪካ እንዴት አደገች፣ ካናዳ እንዴት ተመሰረተች የሚለውን
ጥሩ ድምጽ ካላችሁ የታሪክና የስቶሪ አረዳዶችን መስራት ትችላላችሁ። እሺ አሁን ለምሳሌ ከነዚህ ውስጥ አንዱ መረጥኩኝ፣ ትምህርትና ክህሎት የሚለውን ይሄን መርጥና ሰሌክት አድርጌ ለዚህ ቻናል ምን ስራ አለ ይላሉ። ታግ፣ ሎጎ፣ ዲስክሪፕሽን ሁሉን ጨርሶ ይሰጠኛል። ስለዚህ ይሄን ኒሽ ከመረጥኩኝ እዚህ ጋር መጣና ፔስት አደርጋለሁ። በደንብ ተከታተሉ። ይሄን ፔስት ካረኩኝ በኋላ ለዚህ ላለው ቻናል አሪፍ ስም ስጠኝ። የቻናሌ ስም ሰው አይምሮ ላይ ሊቀመጥ የሚችል የቻናል ስም ስጠኝ። እሺ አሁን ለዚህ ትምህርትና ቱቶሪያልስ ኤንድ ሃው ቱ ለሚል ቻናል አሪፍ ስም ስጠኝ ብዬ ሰርች አደርጋለሁ። ከዛ ምን ይሰጠኛል? ክህሎት ቲቻብ፣ በጣም አስገራሚ ስት እውቀት ሚዲያ፣ ሰፊ ይዘቶችን ለማቀድ እውቀቶችን ሼር ለማድረግ ተማር በተግባር ተመልካቾችን በተግባር እንዲረዱ ለማድረግ ብህላት ቱቶሪያል። አያችሁት? ይሄ በጣም እንደው ምንም ነገር ከናንተ እውቀት አይጠበቅም። ስለዚህ ለምሳሌ ከነዚህ ውስጥ የተመቹኝን ስም ክህሎት ሀብን ወስዳለሁ። እዚህ ጋር መጣና ክህሎት ሀብ የሚለውን ክሊክ አድርግና እዚህ ጋር መጣና ፔስት አድርጌ ክህሎት ሀብ ላይ አሁን ምን ቀረኝ? ለክህሎት ሀብ ምን ስራ አለ ይላሉ። ለምሳሌ ይሄ ክህሎት ሀብ ከሰው አይምሮ የማይሰራ ነው። ለክህሎት ሀብ ይሄን ከሰራው በኋላ ሎጎም ዲዛይንም ባነርም መስራት እችላለሁ። እሺ ለክህሎት ሀብ የሚሆን 10 የቪዲዮ ሐሳቦችን ስጠኝ እላለሁ። ከኔ ምንም አውጣው ነገር የለም። ተመልከቱ 10። እሺ ለዚህ ቻናል እላለሁ። እዚህ ቻናል 10 ቪዲዮ ሐሳቦች ስጠኝ። ተመልከቱ። ለምሳሌ ክህሎት ሀብን ከመረጥኩ በኋላ ለዚህ ቻናል 10 የመጀመሪያ ቪዲዮ ምሰራውን ሐሳቦች ስጠኝ ይለኛል። የመጀመሪያው ለጀማሪዎች ይሁን የካፕከት ኤዲቲንግ ቪዲዮ ሐሳብ። ለጀማሪዎች የካፕከት ኤዲቲንግ ቪዲዮ ሐሳብን ቁጭ ብላችሁ ቱቶሪያል መስራት ትችላላችሁ። እንደኔ እየተቀረጻችሁ ይሄው እዚህ ጋር አንድ ስልክ አለ። በስልካችሁ ስክሪን ሪከርድ እያደረጋችሁ ሙሉ ካፕከት ትምህርት ማስተማር ትችላላችሁ። በአይ የተሰራ አርቲፊሻል ኢንተለጀንት ስራ ማቃለል። ቻትጂፒቲ ላይ ሰዎች መጥተው በቀላሉ ስራዎች እንዴት በፍጥነት መስራት የሚችሉ ቪዲዮዎችን ማስተማር፣ ግራፊክስ መስራት። ለምሳሌ ካንቫን እንዴት ሰው መጠቀም እንደሚችል እስቲል ነው። እነዚህ ነገሮች ኤቨርግሪን ኮንቴንት ናቸው። ሁልጊዜ ሰርች እየተደረጉ እየታዩ ገቢ ማምጣት ይችላሉ። ፕሮግራሚንግ እና ኮዲንግ በአይ ተጠቅመው ፕሮግራሚንግ እና ኮዲንግ መማር እንደሚችሉ፣ የኦንላይን ስራዎችን ፍሪላንሲንጎች አሁን ድረስ ሰው ፈላጊዎች አሉ። አሁን ድረስ ሰርች ይደረጋሉ። አሁን ድረስ ገበያ ያመጣሉ። የእንግሊዝኛ ቋንቋ በቀላሉ ማሻሻል እንዴት እንደምንችል ለምሳሌ እንግሊዝኛ ቋንቋ በቀላሉ የሚያሻሽል 5 አፖች ብላችሁ መስራት ትችላላችሁ። የስልክና ኮምፒውተር ብልሃቶች፣ ስልኮቻችን እንዴት መጠቀም እንደምንችል በቀላሉ መስራት እንደምንችል፣ የማህበራዊ ገጾች ማሳደግ ስትራቴጂ፣ የዲጂታል ማርኬቲንግ ሽያጮች። ለምሳሌ ከዚህ ውስጥ አንዱ ከተመቸኝ ለምሳሌ ይሄን መረጥኩኝሽ። ይሄው ይሄን የቪዲዮ ሐሳብ መረጥኩኛ። ይሄን የቪዲዮ ሐሳብ መጥቼ እዚህ ጋር መርጬ ፔስት አደርጋለሁ። ከዛ ይሄን የቪዲዮ ሐሳብ ከመረጥኩ በኋላ ለዚህ ሐሳብ እለዋለሁ ስክሪፕት ስራልኝ 10 ደቂቃ ይሁን። አለቀ። ይሄው አሁን ለዚህ የቪዲዮ ሐሳብ ስክሪፕት ራሱ ይሰራል። ከኛ ምንም ያወጣነው ሐሳብ የለም። በደንብ ተረዱኝ። ከዛ ለዚህ የሚሆን 10 ደቂቃ መግቢያ እንዴት እንደምትጠቀም እንዴት መስራት እንዳለብን በቴክስት ይሄው ሙሉ ስክሪፕቱን የካሜራ አንግል ጭምር ያስረዳቸዋል። ስክሪፕት ሰጠን፣ ሐሳብ ሰጠን፣ ቻናል ክሬት አደረግን። ከዛ ምን ቀረ? የመጀመሪያ ቪዲዮአችን ከሰራን በኋላ ታምኔል፣ ዲስክሪፕሽን፣ ታይትል ስጠኝ ብላችሁ ሰሩት። ታምኔል ይሰራላችኋል፣ ዲስክሪፕሽን ይሰራላችኋል፣ ታይትል ይሰራላችኋል። ጊዜ ቴክኖሎጂ ስለሆነ አንድ ቪዲዮ ሰርቶ ለመጨረስ ራሱ ምንም ጊዜ አይፈጅም። በ20 ደቂቃ ውስጥ ይሄን የመሰለ ቪዲዮ ሰርተን እንጨርሳለን። ታዲያ አሁን ዩቲዩብ ቻናል ላለመክፈት የእናንተ ድክመት ነው ወይስ ቴክኖሎጂ ማነስ ነው? ውሳኔውን እናንተ ወስኑ። ኮመንት ላይ ከተመቻችሁ እናመሰግናለን በሉኝ። ካልተመቻችሁም ሐሳባችሁን አስቀምጡ። በቀጣይ ቆንጆ ቪዲዮ እስከምንገናኝ አብሬያችሁ የነበርኩት ናሁም ነኝ። በያላችሁበት ቸር ሰንብቱ።